ውሎህን ንገረኝ ዛሬ የት ውለሃል? የኛ ጎረቤት አንድ እጅጉን የሚዋደዱ አባትና ልጅ ነበሩ። ሁልጊዜ አረጋዊው ስለ ልጁ ውሎ ይጠይቀው ነበር። ሰማኸኝ ልጄ፣ አሁን ያለህበት ነገር የሚናገረው የት እንደዋልክ ነው። ትናንት ዛሬን ትሰራለች፣ ዛሬ ነገን ትሰራለች እና ዛሬ የተፈጠረው በትናንት ውሎህ፣ አሁንህ ደግሞ በዛሬው ውሎህ ነው። ሰማኸኝ? እንደው ስለ ሰው ስታስበው ጓደኛህን ንገረኝና አንተነትህን ልንገርህ የሚለው የኢትዮጵያውያን ብሂል አይሰራም መስሎህ ነው ልጄ? ውሎ ህይወትን ያስውባል፣ አእምሮን ያለመልማል፣ ፊትን ያጠራል፣ እውቀትና አስተሳሰብን ያዳብራል። መልካም ጓደኛ ትልቅ ሰው፣ ታሪክ አዋቂ፣ ጥሩ መካሪ ጋር የዋለ ሰው ወንዝ አካባቢ ያለ አትክልትን ይመስላል። እንዴት ካልከኝማ ልጄ፣ በወንዝ አካባቢ ያለ አትክልት በሩቅ ሲያዩት ለምለም ነው፣ ሲጠጉት ከረሃብ የሚያስታግስ መዓዛው የጣፈጠ ፍሬ ሁሌም ይገኝበታል። ከስሩ ቢያርፉበት ቢጠጉበት ከተራራ ፀሐይ ያድናል፣ ይሸሽጋል። አየኸው? መልካም ሰው ወይም መልካም ጓደኛ ጋር የዋለ ሰው ቢያወራ ነገሩ ተሰሚ፣ ቁጥብ፣ የማይቸኩል፣ ንግግሩ የማይጠገብ፣ ስብዕናው የተረጋጋ፣ ለመናገር የዘገየ፣ ለመስማት የፈጠነ፣ ልቦናው የተከፈተ፣ ንግግሩ ተስፋ መዓዛ ያለው፣ ሲናገር ሰዎች የሚሰሙት ሰዎች የሚሰሙት ነገር ሰዎችን የሚጠግን፣ ለሰዎቹ መሪ ብርሃን፣ እንቅፋት እንዳይመታቸው መንገድ ጠራጊ፣ እሾህ እንዳይወጋቸው አለስላሽ፣ ሰዎች እየሰሙ የሚረጋጉበት፣ የሀሳብ የጭንቀት ማዕበል እንደ ፀሐይ ሲያቃጥላቸው መጠጊያ፣ ለትውልድ የሚተርፍ መልካም የዋርካ ዛፍ ይሆናል። አየኸው? ይህ ሁሉ በውሎ ይወሰናል። ውሎ ያጠፋልም ያለማልም። ውሎህን ምረጣ። ነገ ትልቅ ለመሆን ዛሬ ትልቅ ሰው ጋር ዋል። ነገ መልካም ለመሆን ዛሬ መልካም ጋር ዋል። ነገ ራስህን መሪ ለመሆን ዛሬ መሪዎች ጋር ዋል። ትልቁ ነገር ራስን ማሸነፍ ነው። ራስህን ከክፉ ቦታ ቆጥበህ ከመልካም ቦታ አውለው።